ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የልማትና መልካም አስተዳደር እንቅስቃሴዎች ላይ የሚታዩ የአፈጻጸም ስኬቶችን በማስቀጠልና ድክመቶችን በማረም ህዝቡን ተጠቃሚ ለማድረግ ሁሉም መስራት እንደሚገባው የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበ። ጽህፈት ቤቱ ከአመራሩ የመስክ ምልከታ የተጠቃለለ ሪፖርት በመነሳት የበጀት ዓመቱን የልማትና የመልካም አስተዳደር ተግባራትን ገምግሟል። ዘገባው የባልደረባችን አማኑኤል ኃይሌኖ ቤቴልሔም እምሩ ታቀርባለች። የመድረኩን ዓላማ ያብራሩት በዞኑ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ታከለ ታምሩ በልማት ስራዎች ለውጥ አለ የለም የሚለውን ሁሉም የዞኑ አመራር በመስክ ምልከታ ማረጋገጥ መቻሉን ገልጸዋል። ምን ዋና ነገሮች ተሰርተዋል የሚለው ነገር ቼክ ሊስት በፓርቲ ማዕከል አዘጋጅተን ከዞን አመራር ደግሞ የተወሰኑ አመራሮችን መርጠን ወደ ወረዳ እንዲሄዱ አድርገናል። ከወረዳ ከከተማ አስተዳደርም አልፎ ወደ ቀበሌ ድረስ ደርሶ ከቀበሌም አልፎ እስከ አርሶ አደር ማሳ እና ምርት አለ የተባለው ነገር ወይም ተሰርቷል የተባለው ነገር መሬት ላይ አለ ወይ የሚለው ነገርም ጭምር በአይን እያዩ ክፍተት ያለበትን ደግሞ እዛው እያረሙ እንዲመጡ ብለን ተልእኮ ሰጥተን ነበር የላክ ነው። በዛ መሰረት እነሱም መላክ ብቻም ሳይሆን እኛም ወረዳ ተከፋፍለን በቀጠና ወርደናል። ባለፈው የዱ አመራሮች እንዴት እየደገፉ ናቸው፣ ወደ ፓርቲ ማዕከልም ወደ መንግስትም የመጡ ሪፖርቶች እውነት መሬት ላይ አሉ የሚለውን ነገር ማየት አለብን ብለን እኛም በራሳችንም ወጥተናል። በዚህ ሂደት ያየነው ሪፖርት ነው ዛሬ ያቀረብነው ማለት ነው። ስራ የለም፣ መንግስት ያስተባበር አይደለም፣ ፓርቲ ያስተባበር አይደለም፣ ኑሮ ውድነት ችግር አለ፣ የመልካም አስተዳደር ችግር አለ፣ የመልማት ችግር አለ። እነዚህ ነገሮች እየተፈቱ አይደለም፣ እየሰማችሁ አይደለም የሚል ነገር ከአንዳንድ ቦታ ይነሳል። እሱ ነገር እውነት ነው ወይ የሚለው ነገር ቼክ ስናደርግ ወይም ስናይ አንዳንዱ የተጋነነ እንደሆነ ለምሳሌ እርሻ የለም የሚባለው ነገር እርሻ መኖሩን አይተናል። ይሄ ስህተት ነው። እንደውም በተሻለ መንገድ ማሳዎች እየታረሱ እንዳለ ማሳዎች ላይ ደግሞ እርሻዎች ብቻም ሳይሆን ምርት እያየን እንዳለ አርሶ አደሩ ጓሮ ሲነድ ደግሞ በተለመደው መንገድ ምርትም እንዳለ አይተናልና ይሄን አወጥቶ የመናገር ችግር ያለባቸው አካባቢዎችንም አይተናል። የመግለጽ ችግር ያለባቸውን አይተናል። በመልካም አስተዳደር እንቅስቃሴ ላይ መታረም ያለበት ነገር በሪፖርቱ መካተቱንም ገልጸዋል። የመልካም አስተዳደር ችግሮችንም ትንሽ አይቻለው ቅድም ሪፖርት ላይ ማቀርበናል። ለምሳሌ ያለ ፈቃድ የመምህራን ደሞዝ የቆረጡ ቦታዎች ሪፖርት ደርሷል። ለልማት በሚል መምህሩ ደሞዙን አይከለክልም፣ ለቦንጋ ልማትም ሰጥቷል፣ አልሰጥም አላለም። ችግር ነበረኝ እሱን አስታግሱና እንደገና ይሄን ልማት አብሬ ልሳተፍ ነው እያለ ያለው ነውና በጣም ተናበን መሄድ እንዳለብን አይተናል። እነዚህንም ማስተካከያ መውሰድ እንዳለባቸው ተናበው ልማት መስራት አለበት የሚለው ነገር ያየነው ነውና ሪፖርታችንን በዚህ መንገድ ነው ያስከድን ያለነው። በመድረኩ ለቀጣይ የተቀመጡ የስራ አቅጣጫ በተመለከተ አቶ ታከለ አንስተዋል። ማለት ለዚህ በጣም መስራት ያለብን አንዱ የምግብ ዋስትናችንን ለማረጋገጥ አመራሩ ተመልሶ ወረዳ መሄድ አለበት፣ ወደ ከተማ አስተዳደር መሄድ አለበት። የጀመርነውን ስራ ጉድለት ያልነውን ሄዶ ለቅሞ እንደገና መስራት አለበት። አንዱ የበጋ ስንዴ ላይ መስራት አለበት። ሁለተኛ ቡና ምርትን ወደ ግብይት ማምጣት ላይ ከህገወጦች የመታደግ ጉዳይ ላይ በደንብ መስራት አለበት። የገቢ ስራ ላይ አይተናል፣ ጥሩ ነው አፈጻጸማችን። በደንብ ደግሞ ሩጠን ማንሄድ ከሆነ ደግሞ እቅዱም መሸፈን ማንችልበት ሁኔታ ከፊት ለፊታችን ስለሚያሳይ እሱን ደግሞ መደገፍ መቻል አለብን። አደረጃጀቶችን አይተናል፣ የፓርቲ አደረጃጀቶችን አይተናል። በጣም የተሳካ አደረጃጀት እንዳለ ሁሉ ከልማት ጋር የማስተሳሰር ችግር አለ። ከስንዴ ልማት ጋር፣ ከግብርና ልማት ጋር፣ ከኑሮ ውድነትን ከሚፈቱ ጉዳዮች ላይ ከመልካም አስተዳደር ችግሮችን እንዲፈቱ ከማድረግ አኳያ በጣም የሰሩ እንዳሉ ወደ ኋላ አሉ ስላለ እነዚህን አስተሳስረው እንዲሰሩና ባለፈው የሰጠነው ስልጠና መሬት ላይ መውረዱን አሁንም በመከታተል የሚያስፈልግ ስለሆነ እነዚህን ስራዎች በደንብ አጠናክረን የህዝብ ሮሮ ያለባቸው ቦታዎችን በአካል እየደረስን እየፈታን መስራት ቀጣይ ተልኳችን ይሆናል ብለን ነው የምናስበው። በካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ መሪነት በቀረበው ሪፖርት ላይ ውይይት የተካሄደ ሲሆን በቀጣይ ትኩረት በሚሹ ተግባራት ላይ አቅጣጫ ከመድረኩ ተሰጥቷል። በኢትዮጵያ ታምርት ንቅናቄ በክልላችን በርካታ ውጤቶች ማስመዝገብ እንደተቻለ ተገለጸ።
ኢንዱስትሪ ከመንደር ወደ ሀገር በሚል መሪ ሀሳብ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ በ321 የገጠር ኢንዱስትሪያላይዜሽን ተነሳሽነት ላይ ከክልል ስትሪንግ ኮሚቴዎች ጋር የምክክር መድረክ በቦንጋ ከተማ አካሂዷል። ተጨማሪ ያለን በመድረኩ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በኢትዮጵያ ታምርት ንቅናቄ በክልላችን በርካታ ለውጦችን ማስመዝገብ ችለናል ሲሉ ገልጸዋል። የኢትዮጵያ ታምርት ስትሪንግ ኮሚቴ ስብሰባ ነው የሚሆነው። በዚህ ስብሰባ ላይ እስካሁን በክልላችን በኢትዮጵያ ታምርት እኛ ምን ሸምት በሚል እንቅስቃሴ ውስጥ የተከናወኑ ስራዎች ምን ይመስላሉ የሚለውን ለማየት ጥረት እናደርጋለን። ያሉ እድሎችና እንዲሁም በመስክ ይህን ስራ ሊደግፉ የመጡ ወንድሞቻችን አይተው የሚደግፉን ያሉን እድሎችና አጠቃላይ እንቅስቃሴ ምን ይመስላል በሚለው ላይ የምናይ ነው የሚሆነው። እንግዲህ ከዚህ በፊት በኢትዮጵያ ታምርት ፕሮግራም በዚህ ንቅናቄ በክልላችን ከተካሄደ ጊዜ ጀምሮ በመካከለኛም በከፍተኛ ደረጃ የሚገኙ ኢንተርፕራይዞቻችን የመነቃቃት ሁኔታ ታይቶባቸዋል። እንዲሁም ያመረቱትን ምርት መጠቀም የምንችልበት መሸመት የምንችልበት እድል እንዲመቻች በመደረጉ ለዘርፉ አይነተኛ የሆነ ድጋፍ ተደርጎ የሚወሰድ እንደመሆኑ መጠን በዚህ ስራ የተሰማሩ አምራች ኢንተርፕራይዞቻችን የተነቃቁበትና ለተጨማሪ ስራ ራሳቸውን ያዘጋጁበት ሁኔታ የተፈጠረ መሆኑን ማየት ተችሏል። ዛሬ ላይ ደግሞ የዚሁ አካል የሆነ ኢትዮጵያ ታምርት የሚል ንቅናቄ አካል የሆነ ነገር ግን ወደ ታች በገጠሩ የሀገሪቱ ክፍል ተወርዶ የገጠር ሩራል ኢንዱስትሪያላይዜሽን በሚል መርህ ቅድም የቢሮ ኃላፊ እንደጠቀሱት 321 በሚል ከፍተኛ አቅም ያላቸው ወረዳዎች ላይ 3 ፋብሪካዎችን መካከለኛን ደግሞ በሁለት ዝቅተኛን በአንድ ተደርጎ ነገር ግን ይህ እሳቤ ይህ ኢኒሼቲቭ ወደ መሬት የሚወርድበትና ምንድነው ይዞ የመጣ የሚለውንም ነገር በስትሪንግ ኮሚቴ ተነጋግረን እንደዚህ አስፈላጊ የሆኑ 36 ወረዳዎች ላይ ተለዩት ላይ ከመግባታችን በፊት 321 የሚለው ኢኒሼቲቭ ምንድነው፣ በራሱ ምን ይከናወናል፣ ከማን ምን ይጠበቃል፣ ከዞኖች ከክልሉ ከፌደራል መንግስት ወይም ይሄን ዘርፍ ከሚመሩ አካላት ምን ይጠበቃል፣ በአቅራቢያ ካሉት ባንኮች ምን አይነት ድጋፍ ይጠበቃል፣ በአካባቢ ያሉ ዩኒቨርሲቲዎቻችን ምን አይነት ድጋፍ ማድረግ ይጠበቅባቸዋል። በዚህ ዘርፍ ላይ ከየትኛውም ጊዜ በበለጠ አብሮ መስራትን እንደሚጠይቅ ገልጸው ሁሉም ኃላፊነቱን እንዲወጣ አሳስበዋል። ልዩ ትኩረት ሰጥተን በጋራ የምንሰራው እንደ ልማት ባንክ ያሉ በክልላችን ውስጥ ያሉ እንደ ኦሞ ባንክ ያሉ ከነዚህ አካላት ጋር ገጠር ላይ የገጠር ኢንዱስትሪያላይዜሽን ፕሮግራም ላይ ስራ ላይ ምንድነው ማድረግ ያለባቸው የሚሉ ጉዳዮችን በመጡ ወንድሞቻችን ይቀርብና በዛ ላይ የየራሳችን ኃላፊነት ወስደን በተቀመጠው መሰረት ይህ የሩራል ኢንዱስትሪያላይዜሽን ተግባር በሁላችንም ኃላፊነት በአንድ ወገን ብቻ ሳይሆን እዚህ ስትሪንግ ኮሚቴ ውስጥ ያለን አካላት የየራሳችን ስራ ነው የሚኖረን። ስትሪንግ ኮሚቴ ውስጥ ያለው አካል ወይም ኢንዱስትሪና ኢኖቬሽን ቢሮ ወይም ኢንተርፕራይዝ ቢሮ ሰርቶ የመጣውን ለመገምገም ሳይሆን የየራሱ ኃላፊነትን ወስዶ በራሱ የሚወጣበትን ስራ ሰርቶ የሚያስገመግምበት ነው። እንግዲህ ብዙ ጊዜ ስትሪንግ ኮሚቴ የሚባለው መተን የምንገመገምበት ሳይሆን መተን የምናስገመግምበት ነው ስትሪንግ ኮሚቴ ሲመሰረት። ስለዚህ በዚህ 321 ኢኒሼቲቭ የኢትዮጵያ ታምርት ንቅናቄ አካል የሆነው ኢኒሼቲቭ ለመስራት ያሰባቸው ተግባራት ምንድናቸው፣ ስራዎች ምንድናቸው የሚለው ከቀረበ በኋላ እውን የተመለመሉ ወረዳዎች ለዚህ ስራ የሚሆኑ ናቸው ወይስ አይደለም፣ እሺ እነዚህንም ወደ ስራ ስናስገባ ከዞኖች ምንድነው የሚጠበቀው፣ ከባንኮች ምንድነው የሚጠበቀው፣ ከዩኒቨርሲቲዎች ምንድነው የሚጠበቀው የሚለውን በጋራ ገምግመን አይተን ወደ ስራ የምንገባበት ስለሆነ በጥቅሉ የኢትዮጵያ ታምርት ንቅናቄ አካል የሆነው የዚህ የ321 ሩራል ኢንዱስትሪያላይዜሽን ምን ይመስላል የሚለውንም ጭምር ከፌደራል የመጡ ወንድሞቻችን ካቀረቡልን በኋላ ይሄን መነሻ አድርገን የምንወያይ ነው የሚሆነው።
በመድረኩ ሰነድ ያቀረቡት የኢንዱስትሪ ሚኒስትር የኢትዮጵያ ታምርት ክላስተር አስተባባሪ አቶ ታደለ አስማረ የአምራች ኢንዱስትሪውን ዘርፍ የሚያጠናክሩ ስራዎች እየተሰሩ እንደሚገኝ ገልጸው በየዓመቱ በዘርፉ ያሉ የአሰራር ስርዓቶችን ቀልጣፋ በማድረግ ምርትና ምርታማነትን ማረጋገጥ ያስፈልጋል ብለዋል። አክለውም ከግል ዘርፍ ምሁራንና ትልቅ ሚና ያላቸው የማኑፋክቸሪንግ ኢንዱስትሪዎች ተሳታፊ መሆናቸውንም ገልጸዋል። የክልሉ ኢንዱስትሪና ኢኖቬሽን ቢሮ ኃላፊ አቶ ግዛው ጋጊያብ የልማት ትሩፋቶች ለኢንዱስትሪ ልማት ወሳኝ መሆናቸውን ተናግረው በኢንዱስትሪ ልማት ኢኒሼቲቭ በተቀመጠው መሰረት በክልሉ መንግስት ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። ይህ ተግባር በተያዘው ዓመትም ተግባራዊ እየተደረገ ያለው የገጠር ኢንዱስትሪያላይዜሽን እንደ ክልል ባሉን የዞን መዋቅሮች ለመተግበር እቅድ ተይዞ እየተከናወነ መሆኑን አቶ ግዛው ጠቁሟል። የፌዴሪ የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃግማ በበኩላቸው ክልሉ የባለፈው ዓመት ኢትዮጵያ ታምርት ንቅናቄ ጥሩ አፈጻጸም የታየበት መሆኑንና የ2017 በጀት ዓመት ኢትዮጵያ ታምርት ንቅናቄ በዝግጅት ላይ መሆኑን መገንዘባቸውን ተናግረዋል። የማሽነሪና ኢኩዊፕመንት አቅርቦት ከውጭ ከማስገባት ይልቅ በሀገር ውስጥ አምርቶ ለመጠቀም በሀገር ደረጃ በልዩ ትኩረት እየተሰራ ለመሆኑን የገለጹት ኃላፊው የአምራች ኢንዱስትሪ ልዩ ካውንስሊንግ በመቋቋም እየተሰራ መሆኑን አብራርተዋል። የኢንተርፕራይዝና ኢንዱስትሪ ልማት ምክትል ዋና ዳይሬክተር አቶ አብዱል ፈታ የሱፍ በበኩላቸው በክልሉ ባለፈው ሀብት ላይ እሴት በመጨመር የተሻለ ዋጋ መውጣት በሚችልበት መልኩ ማምረት አስፈላጊ መሆኑን ገልጸዋል። በኢንዱስትሪ ዘርፍ የሚታዩ ማነቆችን ለመፍታት በአመለካከት ላይ ሰፊ ግንዛቤ በመፍጠር ለዘርፉ ተግባር የተለያዩ ምቹ የሆኑ አማራጮችን እያመቻቹ መሄድ ይገባል ብሏል። በተመሳሳይ ዜና በካፋ ዞን በኢንዱስትሪ ዘርፍ ምርትና ምርታማነትን ለማረጋገጥ እየተሰራ መሆኑ ተገለጸ። የካፋ ዞን ስራ ክህሎትና ኢንተርፕራይዝ መምሪያ ከሚመለከታቸው ባለድርሻ አካላት ጋር በመሆን እየተከናወኑ የሚገኙ የልማት ስራዎችን የመስክ ምልከታ አድርጓል። ተጨማሪ አለ። በጉብኝት ወቅት ንግግር ያደረጉት የሀይቲ ዳቦ ኬክና እንጀራ ማምረቻና ማከፋፈያ ዋና ስራ አስኪያጅ ድርጅቱ በ2008 ዓ.ም በ25000 ብር ካፒታል የተመሰረተ ሲሆን የአካባቢውን ማህበረሰብ በተለያየ መልኩ ተጠቃሚ እያደረገ እንደሚገኝ ገልጸው በአሁኑ ሰዓት በ136 ሰራተኞች 25 ሚሊዮን ካፒታል ላይ መድረስ መቻላቸውን ተናግረዋል። በቦንጋ ክላስተር ማምረቻ ማዕከል አግሮ ፕሮሴሲንግና ማኑፋክቸሪንግ ዘርፍ ያሉ ሲሆን የሚሰጣቸው አገልግሎቶች እንጨትና ብረታ ብረት ውጤቶች፣ የዳቦና እንጀራ ማምረቻና ማከፋፈያ፣ ቅመማ ቅመም ማቀነባበሪያ፣ ማር ማቀነባበሪያና ብሎኬት ማምረቻና ማከፋፈያ እንደሆነ ተገልጿል። ሌላኛው ጉብኝት የተደረገው በ4300 ሄክታር ማሳ ላይ ማረፍ የቻለው የውሹ ሻይ ልማት ሁለት አይነት የሻይ ቅጠሎችን እያመረተ እንደሚገኝ ስራ አስኪያጁ አቶ ሙሉጌታ ንጉሴ ተናግረዋል። ወደ 1000 ሄክታር የሚሆን ባህር ዛፍ አለን። ለፋብሪካው ግብዓትና የእንጨት ወርክሾፕ አለን። ፕሮሰስ እናደርጋለን፣ ፈርኒቸሮች እንሰራለን። ከዛ ውጪ ማርም እናመርታለን። ወደ 9 የሚሆኑ የንብ እርባታ ሳይቶች አሉ። ከዛ ውጪ ከከፍተኛው ወደ 1650 ሄክታር የሚሆነው ኤሪያ በተፈጥሮ የተሸፈነ ነው። ዌትላንዶች፣ ወንዞች፣ ተፈጥሮ ደን ተዳፋታማ የሆኑ ቦታዎችን ተፈጥሮውን ባለበት ጠብቀን ነው ሻዩ እየለማ ያለው። አንድ ወደ 300 ሄክታር የሚሆን ከዚህ ወደ 52 ኪሎ ሜትር አካባቢ ላይ ደግሞ ለዚህ ሰራተኛ ቀለብ በቆሎ የምናመርትበት ያቤክቻ የሚባል በቆሎ እርሻ እዚሁ ጊምቦ ወረዳ ውስጥ አለ እና በአጠቃላይ ያው የሻዩ ማሳ ምን እንደሚመስል አይታችኋል። ዋናው ምርታችን ሻይ ነው። ፕሮሰስ አድርገን እስከ ኤክስፖርት ድረስ ለሀገር ውስጥ ገበያን በከፍተኛ ሁኔታ እናቀርባለን። ፕሮሰስ አድርገን አሽገን ወደ ዩናይትድ ኪንግደም ወይም ወደ ብሪቴን እና ወደ ጀርመን በተለያየ የምርት አይነት ልካለን። ሻይ የምናመርተው ሻይ ሁለት አይነት ነው። አንደኛው ሻይ ብላክ ሲቲሲ የሚባለው ጥቁር ሻይ የሚባለው ነው። አሁን ፕሮሰስ ሲደረግ ታዩታላችሁ። ሁለተኛው ሻያችን ግሪን ቲ የሚባለው ነው። ለመድኃኒትነት የሚፈለግ አረንጓዴ ሻይ ማለት ፈርመንት ሳያረግ ሻዩ ከማሳ መጥቶ ተቀቅሎ ኤንዛይሙ ከሞተ በኋላ የተወሰነ ትራፍ ላይ ለአንድ 16 ሰዓት እንዲለዝ ይደረግና ይፈጫል። ከዛ በኋላ ደርቆ ሲወጣ ግሪን የሆነ ሻይ ነው። ያ ትልቅ ሜዲሲናል ቫልዩ ያለው ጎግልም አድርጋችሁ ብታዩ ምን አይነት ሜዲሲናል ቫልዩ እንዳለው በብዙ መልኩ ጥቅም ያለው ነው። በተለይ የኮሌስትሮል፣ ከስኳር፣ ከግፊት ከእንደነዚህ አይነት ህመሞች ጋራ ከፍተኛ ተፈላጊነት ያለው አሁን ጀርመን ላይ በከፍተኛ ሁኔታ ተፈልጎ በስፋት እያመረትን ነው ለመላክ። በኢንዱስትሪ ዘርፍ ምርትና ምርታማነትን ለማረጋገጥ በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ዛሬ የዚህ መድረክ በኢትዮጵያ ታምርት ንቅናቄ በዋነኝነት
እስካሁን የተሰሩ ስራዎች ምን አይነት ውጤታማ አሉ፣ በቀጣይስ ደግሞ ኢትዮጵያ ታምርት በሚለው ንቅናቄ ላይ ምን አይነት ስራዎች መሰራት አለባቸው የሚለው ነገርና ከባለድርሻ አካላት የሚጠበቅባቸው የራሳቸውን ድርሻ አውቆ ተግባራትን እንዲመሩ ከማድረግ አንፃር የራሳቸውን ድርሻ ለመከፋፈል የተዘጋጀ መድረክ ነው። በዚህም ያው በአዲስ ኢኒሼቲቭ በገጠር ኢንዱስትሪያላይዜሽን ዘርፍ 321 ወይም 321 በሚል አዲስ ኢኒሼቲቭ 3 ከፍተኛ ማምረት አቅም ያላቸው 2 መካከለኛና ማምረት አቅም ያላቸው 1 በአነስተኛ ደረጃ የማምረት አቅም ያላቸው አካባቢዎችን ለይቶ በአካባቢዎችን ባላቸው ጸጋ መሰረት ኢንዱስትሪ በማስፋፋት በተለይ በዛ አካባቢ ላይ ያሉ አምራች ኃይሎችን ሰብሰብ በማድረግ ወደ ኢንዱስትሪ የማስገባት ስራዎችን የምንሰራበት አዲስ ኢኒሼቲቭ ኢንትሮዲዩስ የተደረገበት መድረክ ነው ማለት ነው። በዚህ አግባብ እንግዲህ ዞናችን ያው በግብርናው ዘርፍ በተለይ ከፍተኛ ጸጋ ያለ ዞን መሆኑ ይታወቃል። በዚህ አግባብም ይሄንን ጸጋ ተጠቅመን በኢንዱስትሪ ዘርፍ ከፍተኛ እምርታ ለማምጣት በዞናችን ውስጥ ያሉ ጸጋዎችን ለይተን በተለይ የግብርና ምርቶችን ለይተን በዚህ አግባብ መሄድ አለብን የሚለው ነገር ይዞ ፖቴንሻላችንን ለይተናል ማለት ነው። በዚህ አግባብ ያው ዞናችን በተለይ በአትክልትና ፍራፍሬ ከፍተኛ ምርትና ምርታማነት ያለባቸው ቦታዎችን ለይተናል። በዋነኝነት ጨታ ላይ፣ ጠሎ ላይ ከፍተኛ የሆነ የፍራፍሬ ምርት የሚመረትበት ከመሆኑ አንፃር በአግሮ ፕሮሰሲንግ እነኚህን ሰሚ ፕሮሰስድ ወይም ፉሊ ፕሮሰስ ተደርጎ ለሌሎች አካባቢዎችና ለውጭ ገበያም ጭምር ማምረትና ማቅረብ እንደምንችል ይህንን ጸጋ የለየንበት ሁኔታ አለ። ከዛም ባሻገር ደግሞ ወደ አዲዮ አካባቢ ስንመጣ በተለይ ቦቃ አካባቢ ላይ የግብርና ምርቶችን በተለይ ስንዴን፣ ገብስን ፕሮሰስ አድርጎ ለተለያዩ አካባቢዎች ለሀገር ውስጥም ይሁን ለውጭ ገበያ ከማቅረብና በተጨማሪም ውጤታማ ከማድረግ አንፃር እዛ አካባቢ ላይ ኢንዱስትሪ ቢቋቋም ከፍተኛ ለውጥ ይመጣል ብለን የወሰድንበት ነው። ለአምራች ኢንዱስትሪዎች የመሬትና የግብዓት አቅርቦትን ለማሳደግ እየተሰራ እንደሚገኝም ገልጸዋል። የግብዓት ፍላጎትን ለምሳሌ የማሽኖች እያንዳንዱ የሚያስፈልጉ የኢንዱስትሪ ማሽኖችን ከደቡብ ካፒታል ከኦሮሚያ ብድር ማሽን ብድር አገልግሎት እንዲሁም ከልማት ባንክ ጋራ በመሆን ቢዝነስ ፕላኖችን በጋራ አዘጋጅተን የብድር ሁኔታዎችን አመቻችተን ማሽኖችን ዴሊቨር ማድረግ የተቋማችን ትልቅ ኃላፊነት ነው ማለት ነው። ከሌሎች ባለድርሻ አካላት ጋር በጋራ በመሆን እነኚህ ስራዎችን የምንሰራ ነው የሚሆነው። ይሄን ስራ ስንሰራ እንግዲህ ትልቁ እንትን ምንድነው? አንደኛ ገፊ ምክንያቶች በርካታ ከ5-6 በላይ ገፊ ምክንያቶች አሉ። ለምንድነው? ከፍተኛ የሆነ የግብርና ምርት እድገቶች አሉ በየዞናችን በየአካባቢው ስንሄድ ይሄ የግብርና ምርት ደግሞ በቂ ግብዓት ሆኖ ስለሚያገለግል አንዱ ገፊ ምክንያት ነው። በሌላ በኩል ስደት አለ። ከገጠር ወደ ከተማ ስደቶች አሉ። ይህንን ስደት ልናስቆም የምንችለው እዛው ማህበረሰቡ ባለበት አካባቢ ላይ ስራ እድል በመፍጠር ስለሆነ እዛ አካባቢ ላይ ስራ እድል በመፍጠር እነኚህን ስራዎችን ማቆም እንችላለን። ሌላኛው ገፊ ምክንያት የምንለው ከፍተኛ የሆነ የአርሶ አደሩ ፍላጎት አለ። የአርሶ አደሩ ፍላጎት ወይም የአርሶ አደሩ ፍላጎት ምንድነው? ፕሮሰስድ የተደረጉ ግብአቶችን የመፈለግ ገፊ ምክንያቶች አሉና እነኚህ ገፊ ምክንያቶችን መነሻ በማድረግ ሀገሪቱ እያደረገች ያለችው ከፍተኛ እድገት አለ። ስለዚህ ሽግግር የሚያስፈልግበት ነው። ሁሉ ጊዜ በአንድ እንትን ላይ በግብርና መር የነበርንበትን ለኢንዱስትሪ የማቃበል ስራዎች የሽግግር ስራዎችን መስራት እንዳለብን ገፊ ምክንያቶች ስለሚያሳዩን ይህንን ሰርተን ከፍተኛ የሆነ አንድ ኢንዱስትሪ ምናልባት በስሩ በርካታ እንደየ ኢንዱስትሪ ባህሪ በርካታ የሆኑ ስራ አጥ ዜጎችን አኮሞዴት ሊያደርግ ይችላል፣ ስራ እድል ሊፈጥር ይችላልና በእነኚህ ምክንያቶች ከፍተኛ የሆነ ስራ እድል መፍጠር ስለምንችል በዚህ አግባብ ይህንን ስራ ትኩረት ሰጥተን የምንሰራ ይሆናል ማለት ነው። ቶሎ በመድረስ የምግብ ዋስትናን ለማረጋገጥ የሚያስችለውን እንሰት ለማልማት የተዘጋጁ መሆናቸውን አንዳንድ የጎባ ወረዳ አርሶ አደሮች ተናገሩ። ከ1500 ሄክታር በላይ የሚሆን ማሳ ላይ እንሰት ለማልማት እቅድ መያዙንም የጎባ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታውቋል። ዘገባው የባልደረባችን ታጀቶ ከበደ ነው። ቤቴሌም እምሩ ታቀርባለች። እንሰት ለከፋ ህዝብ ምግብነት ብቻ ሳይሆን የኢኮኖሚ ማስገኛ ተክል ነው። እንሰትን በብዛትም ሆነ በጥራት በማልማት አርሶ አደሩን ተጠቃሚ ለማድረግና የምግብ ዋስትናን ለማረጋገጥ በየዓመቱ ታቅዶ ወደ ትግበራ ከተገባ ወዲህ አበረታች ውጤት እየታየ መምጣቱ ይታወቃል።
አሁን ያለንበት ወቅት ለእንሰት ተክል ቅድመ ዝግጅት የሚደረግበት በመሆኑ በካፋ ዞን ጎባ ወረዳ ባደረግነው ቆይታ አርሶ አደሮች በቂ ቅድመ ዝግጅት እያደረጉ መሆኑን የካፋ ቴሌቪዥን ምልከታ አድርጓል። እንደ አርሶ አደሮቹ ገለጻ እንሰት ዘርፈ ብዙ ጠቀሜታ ያለው ተክል በመሆኑ በዘርፉ ውጤታማ ለመሆን በእቅድ በመመራት ወደ ትግበራ ከገቡ ወዲህ ለውጥ ማየታቸውን ይናገራሉ። የእንሰት ምርትን የሚቀንሱ በሽታዎችን በባህላዊ መንገድ ከማስወገድ ባሻገር የአካባቢውን ስነ ምህዳር ያገናዘበና በሽታን ለመከላከል አቅም ያላቸው የእንሰት አይነቶችን በብዛትና በጥራት እያለሙ መሆናቸውንም አርሶ አደሮቹ ተናግረዋል። በተያዘው በልግ አዝመራ ከ1500 ሄክታር በላይ መሬት ላይ እንሰትን ለማልማት ታቅዶ ወደ ስራ መገባቱን የተናገሩት የወረዳው ምክትል አስተዳዳሪና ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አለማየሁ አምቦ የአካባቢውን ስነ ምህዳር ያገናዘበና በሽታን ለመከላከል አቅም ያላቸውን የእንሰት ዝርያዎችን ለማልማት እየተደረገ ያለው ጥረት ተጠናክሮ ሊቀጥል እንደሚገባ ተናግረዋል። ምርትና ምርታማነትን ከማሳደግ ባሻገር የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ እንደ እንሰት ያለውን ተክል ልማት ስራ ተጠናክሮ እንደሚቀጥል ኃላፊው ተናግረዋል። ከባድ የውንብድናና የግድያ ወንጀል የፈጸሙ 3 ግለሰቦችን ከ21 እስከ 24 ዓመት በሚደርስ ጽኑ እስራት ማስቀጣቱን የካፋ ዞን ፍትህ መምሪያ አስታወቀ። ዘገባው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ነው። ክፍለ ዓለሙ ተጨማሪ አለው። የሺሾንዴ ወረዳ ፖሊስ የምርመራ መዝገብና የካፋ ዞን ፍትህ መምሪያ አቃቤ ህግ የክስ መዝገብ እንደሚያስረዳው አንደኛው ተከሳሽ ደረጀ መንገሻ በቀለ፣ ሁለተኛው ተከሳሽ ታሪኩ መንገሻና ሶስተኛው ተከሳሽ አላዛር አዲሱ የእስራት ቅጣቱ ሊወሰንባቸው የቻለው በካፋ ዞን ሺሾንዴ ወረዳ ማራይ ሻኪያ ቀበሌ ልዩ ስሙ ኤደን ተብሎ በሚጠራው ጫካ ውስጥ ሐምሌ 1 ቀን 2016 ዓ.ም ከባድ የውንብድና ወንጀል በመፈጸማቸው ነው። በካፋ ዞን ፍትህ መምሪያ አቃቤ ህግ መላኩ መንገሻ ለክልሉ ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት የወረዳውን ፖሊስ የምርመራ መዝገብ መነሻ በማድረግ እንደገለጹት ተከሳሾቹ ተገቢ ያልሆነ ብልጽግና ለማግኘት በማሰብ 2 ተበዳዮችን መንገድ ጠብቀው በመደብደብ 189 ሺህ ብር መውሰዳቸውን ተናግረዋል። የሺሾንዴ ወረዳ ፖሊስ 3ቱን ተጠርጣሪዎች በቁጥጥር ስር አድርጎ በምርመራ እንዳረጋገጠው አንደኛ ተከሳሽ ደረጀ መንገሻ በቀለ የግል ተበዳይ የሆነውንና ህይወቱ ያለፈውን ግለሰብ ከዚህ ቀደም የኔ ፍቅረኛ የነበረች ሴት እኔን ትታ አንተን ይዛለች በሚል እገልሃለሁ ብሎ ሲዝት መቆየቱን አስረድተዋል። እንደ ፖሊስ የምርመራ መዝገብ ይኸው አንደኛው ተከሳሽ ሁለተኛውና ሶስተኛው ተከሳሾችን በማስተባበር ተበዳይ ገዋታ ወረዳ ገበያ ውሎ ሲመለስ አሳቻ ቦታ ጠብቀው በዱላ ደብድበው መሬት ላይ ከጣሉት በኋላ በኪሱ ውስጥ የነበረውን 70 ሺህ ብር እንደወሰዱበት ያስረዳል። በተመሳሳይ ከላይ የተገለጹት ግለሰቦች እንደዚሁ ገዋታ ወረዳ ዶማ ቀበሌ በሬሸጦ ሲመለስ የነበረውን የግል ተበዳይ ሲደበድቡት የድረሱልኝ ጩኸት ያሰማውን ግለሰብ አንደኛና ሁለተኛ ተከሳሾች በያዙት ዱላ በመደብደብ መሬት ላይ ከጣሉት በኋላ ሶስተኛው ተከሳሽ የግል ተበዳይ ኪስ ውስጥ ያገኘውን 119 ሺህ ብር መውሰዱን በፖሊስ የምርመራ መዝገብ ተረጋግጧል። ሁለተኛው የግል ተበዳይ ከወደቀበት በመነሳት የድረሱልኝ ጩኸት በማሰማቱ የአካባቢው ሰዎች ደርሰው ሁለቱንም ተጎጂዎች ወደ ሕክምና የወሰዷቸው ሲሆን አንደኛው ተጎጂ የደረሰበት ድብደባ ከፍተኛ በመሆኑ ሕይወቱ ማለፉንና በአንደኛው ላይ ከፍተኛ የአካል ጉዳት እንደደረሰበት ፖሊስ ከሕክምና ማስረጃ ጋር መዝገቡን ለካፋ ዞን ፍትህ መምሪያ አቃቤ ሕግ ክስ እንዲመሰረትበት ልኳል። በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ በክስ 1 እንዳመላከተው የኢፌዴሪ ወንጀል ሕግ አንቀጽ 32 1 ሀና 671 2 ላይ የተደነገገውን በመተላለፍ በሁለቱ ክሶች ያልተገባ ጥቅም ለማግኘት በማሰብ በፈጸሙት ከባድ የውንብድናና ሰው መግደል ወንጀል ክስ መስርቶባቸው ለዞኑ ከፍተኛው ፍርድ ቤት አቅርቧቸዋል። የካፋ ዞን ከፍተኛው ፍርድ ቤትም አቃቤ ሕግ በ3ቱ ግለሰቦች ላይ ያቀረበውን ክስ በሰውና በሰነድ ማስረጃ በማረጋገጡ 3ቱንም ተከሳሾች ፍርድ ቤቱ ጥፋተኛ ብሏቸዋል። ይህንንም መነሻ በማድረግ ህዳር 13 ቀን 2017 ዓ.ም ባስቻለው የወንጀል ችሎት አንደኛው ተከሳሽ ደረጀ መንገሻ በቀለ በ24 ዓመት ጽኑ እስራት፣ ሁለተኛው ተከሳሽ ታሪኩ መንገሻና ሶስተኛው ተከሳሽ አላዛር አዲሱ እያንዳንዳቸው በ21 ዓመት ጽኑ እስራት እንዲቀጡ መወሰኑን አቃቤ ሕግ መላኩ መንገሻ ገልጸዋል። መደበኛ የግብርና ተግባራትን የሚደግፉ ፕሮግራሞችን እንደምቹ አጋጣሚ በመጠቀም የሌማት ትሩፋት ስራዎችን ጨምሮ ምርትና ምርታማነትን ለማረጋገጥ በትኩረት መስራት እንደሚገባ የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ገለጸ። ጽህፈት ቤቱ መልካ ኢትዮጵያ የማያ ፕሮግራም ከተሰኘ መንግስታዊ ያልሆነ ድርጅት ጋር በመሆን ለወጣቶች በንብ ሀብት ልማት ማስፈጸሚያ መመሪያ አዋጅና ደንቦች እንዲሁም በኬሚካል አጠቃቀምና አጠቃላይ በፕሮግራሙ ግብ ዙሪያ የአሰልጣኞች ስልጠና ሰጥቷል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባ ክፍል ያለሙ
በወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የእንስሳትና አሳ ሀብት ልማት ስራ ሂደት ቡድን መሪው አቶ ወንዶሰን ንጉሴ የቀበሌ ግብርና ባለሙያዎች የንብ እርባታ ስራ ከማር ምርት ባሻገር ሌሎች ፍራፍሬዎች በአግባቡ እንዲለሙ በማድረግ ረገድ ያለው ፋይዳ ከፍተኛ መሆኑን በመገንዘብ ለዘርፉ ልዩ ትኩረት ሰጥተው እንዲሰሩ አሳስበዋል። በወረዳው የፕሮጀክቱ አስተባባሪ አቶ አበጀ ገብረ ኢየሱስ በበኩላቸው ፕሮጀክቱ በወረዳው 5 ቀበሌዎች የሚገኙ ወጣቶችና ሴቶችን በማደራጀት ስልጠና በመስጠት እንዲሁም የጨፈቃ ቀፎ እንዲያዘጋጁ በማድረግ ወደ ስራ ማስገባት መቻሉን ጠቁመው በቀጣይ የብድር አገልግሎት እንዲያገኙ በማድረግ ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ይሰራል ብለዋል። የጽሕፈት ቤቱ ኃላፊ አቶ ጌታቸው ገብረ ሚካኤል መደበኛ የግብርና ተግባራትን የሚደግፉ ፕሮግራሞችን እንደ ምቹ አጋጣሚ በመጠቀም የሌማት ትሩፋት ስራዎችን ጨምሮ ምርትና ምርታማነትን ለማረጋገጥ በትኩረት መስራት እንደሚገባ አሳስበዋል። ኬሚካል የመጨረሻ አማራጭ ሲሆን ብቻ መጠቀም እንደሚገባ የተናገሩት ኃላፊው የኬሚካል የጎንዮሽ ጉዳቶችን በመለየትና የእርምት እርምጃዎችን በመውሰድ ለንብ መንጋ መበራከት አስተዋጽኦ ማበርከት ይገባልም ብለዋል። የሕዝብ ተወካዮች ምክር ቤት በፌዴራል መንግስት ለ2017 በጀት ዓመት የቀረበለትን ተጨማሪ 582 ቢሊዮን ብር በጀት አጸደቀ። ህዳር 17 2017 ዓ.ም ምክር ቤቱ ባካሄደው 6ኛ መደበኛ ስብሰባ ላይ የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ እንደገለጹት ተጨማሪ በጀቱ ለውጭና ለሀገር ውስጥ ዕዳ ክፍያ፣ ለማህበራዊ በጀት ድጎማ፣ ለማዳበሪያ፣ ለመድኃኒት፣ ለምግብ ዘይትና ሌሎች ለካፒታል ፕሮጀክቶች ማስፋፊያ፣ ለማህበራዊ ሴፍቲኔት ፕሮግራምና ለመንግስት ሰራተኞች ደሞዝ ማሻሻያ የሚውል ነው። ከቀረበው 582 ቢሊዮን ብር ተጨማሪ በጀት ውስጥ ለመደበኛ ወጪ 393 ቢሊዮን ብር፣ ለካፒታል ወጪ 70 ቢሊዮን ብር፣ ለወጪ አሸፋፈን ማስተካከያ 119 ቢሊዮን ብር ተከፋፍሏል። ተጨማሪ በጀቱ ከሀገር ውስጥና ከውጭ ከሚገኙ ገቢ የሚሸፈንና ዝቅተኛ ተከፋይ ለሆኑ የመንግስት ሰራተኞች እንዲሁም ለሴፍቲኔት ተጠቃሚዎች የሚውል በመሆኑ በዋጋ ግሽፈቱ ላይ ለውጥ እንደማያመጣ የገንዘብ ሚኒስትሩ አቶ አህመድ ሽዴ አብራርተዋል። ከፍተኛ የበጀት ድጋፍ በብድርም በእርዳታ መልክም ያገኘንበት ወቅት ነው አሁን ማለት ነው። ከዓለም ባንክና ከአይኤምኤፍ አንድ ላይ ሲደመር በቀጥታ ለበጀት ሰፖርት 300.5 ቢሊየን ብር ነው ያገኘነው ማለት ነው። በግራንት ወይም እርዳታ ተመልሶ ማይከፈል ማለት ነው 123 ቢሊየን ያገኘነው። ይሄ ሙሉ ለሙሉ ከወርልድ ባንክ የተገኘ ነው። ብድር 177.5 ከአይኤምኤፍ እና ከወርልድ ባንክ የተገኘ ነው። ይሄ ደግሞ የረጅም ጊዜ ኮንሴሽናል ብድር ነው። ምክር ቤቱ በቀረበው የፌዴራል መንግስት 2017 በጀት ዓመት ተጨማሪ በጀት ረቂቅ አዋጅ ላይ ከተወያየ በኋላ በ3 ተቃውሞና በ5 ድምፀ ተአቅቦ በአብላጫ ድምፅ አጽድቆታል። ምክር ቤቱ በሰኔ ወር ላይ የ2017 በጀት ዓመት የፌዴራል መንግስት መደበኛ በጀት 971.2 ቢሊዮን ማጽደቁ የሚታወስ ነው። ይህንንም ተከትሎ የፌዴራል መንግስት የ2017 አጠቃላይ በጀት 1.5 ትሪሊዮን ብር አድርሶታል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በዓለም አቀፍ ደረጃ በሚካሄዱ መድረኮች የአፍሪካን ድምፅ ለማሰማት ቀጣይነት ያለው ትኩረት እንዲደረግ የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ጠየቀ። በ23ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ስብሰባ ላይ በውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ የሚመራ የኢትዮጵያ ልዑካን ቡድን ተሳትፏል። ዘገባ የፋና ብሮድካስቲንግ ኮርፖሬት ነው። ቤተልሔም ምሩ። በዚህ ዓመት በጋና አክራ የተካሄደው 45ኛው መደበኛ ጉባኤ ባወጣው መመሪያ መሰረት የአፍሪካ ህብረት የክህሎት ምዘናና የብቃት ኦዲት አፈጻጸም ሂደት ከኦዲት ጋር የተያያዙ ጉዳዮችን መፍታትና የአፍሪካ ህብረት በቡድን 20 ቋሚ አባላቱ የአፍሪካን ስትራቴጂካዊ ቀዳሚ ጉዳዮች አስመልክቶ ግምገማ ለማድረግ ያለመ እንደሆነ ተገልጿል። በስብሰባው የአፍሪካ ህብረት የክህሎት ምዘናና የብቃት ኦዲት አፈጻጸም ሂደት ላይ ሰፊ ውይይቶች ተካሂደዋል። አምባሳደር ምስጋኑ አረጋ በጉዳዩ ላይ ከዚህ ቀደም የተላለፉ የፖሊሲ ውሳኔዎችን መከተል አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። የአፍሪካ ህብረት የክህሎት ምዘናና የብቃት ኦዲት አፈጻጸም በክህሎትና በብቃት ላይ የተመሰረተ የውስጥ ሰራተኞችን ወደ ስራ ለማሰማራት ምቹ ሁኔታን ለመፍጠር የተነደፈ መሆኑን ጠቁመዋል። የኮሚሽኑን የአሰራር ቅልጥፍናና ውጤታማነት ለማሳደግ አፈጻጸሙን ማፋጠን እንደሚያስፈልግም ነው ያስገነዘቡት። ጉባኤው በፈረንጆቹ በዚህ ዓመት በብራዚል ሪዮ ደ ጄኔሮ በተካሄደው የቡድን 20 የመሪዎች ጉባኤ ላይ የህብረቱን ተሳትፎ አስመልክቶ የአፍሪካ ህብረት ኮሚሽን ያቀረበውን ሪፖርት ገምግሟል። በዓለም አቀፍ ደረጃ በሚካሄዱ መድረኮች የአፍሪካን ድምጽ ለማሰማት ቀጣይነት ያለው ጥረት እንዲደረግ ልዑካኑ መጠየቃቸውን የውጭ ጉዳይ ሚኒስቴር ያወጣው መረጃ ያመላክታል። ጉባኤው የተጠናቀቀው የአፍሪካ ህብረት ውስጣዊ ሂደቶችን ለማጠናከርና ዓለም አቀፋዊ ተጽዕኖችን ለማጠናከር ያለውን ቁርጠኝነት በማረጋገጥ የተለያዩ ቁልፍ ውሳኔዎችን በማሳለፍ እንደሆነም ተገልጿል ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው።
ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። የስፖርት ዘገባዎች ይቀጥላሉ። መልካም ጊዜ